ምን ብዬ አስቆሚያታለሁ ወይ ነው አስቆሚያታለሁ እኔ ያንን ነገር ሁሉ አላስቆምኳትም ምክንያቱም ዛሬ ግን እሷ እኔ ከዚህ በኋላ እዚህ ቦታ ላይ ስትፈልገው እዚህ ቦታ ላይ ፐርፐስሊ እዚህ ቦታ ላይ ደርሼ ስመለስ ይሄን ነገር እንደዚህ ምን ብዬ ነው ሞጣው ለመውጣት እንደዚህ አይደለም እኔ ያልኩትኝ አሁን እኔ የሆነ ትርፍ ነገር ለማውራት አይደለም ገባሽ አቢባ አሁንም አንቺን የምነግርሽ ነገር ቢኖር ምንድነው አሁንም አንቺ እንዲነሽ ሳይሆን አሁንም ራስሽን ዙሪያሽን ፈትሽ የምታውቂውን ነገር ማንነትሽን እወቂ እኔ በደንብ አቅሻለሁ ማንንም እዛ ሰፈር ያለ ሰው በደንብ ያውቃቸዋል በደንብ እንተዋወቃለን እኔንም በደንብ በዙሪያ ያለ ሰው ያቀኛል ገብቶሻል እንተዋወቃለን ስለዚህ ራስሽን ፈትሽ ምክንያቱም ቅድም ያነሳውበት አንግል ምንድነው በእንደዚህ አይነት ነገር ተደጋጋሚ ቤት ውስጥ የተፈጠረ ነገር ስላለ ከዛ ጋር ተያይዞም ሊሆን ይችላል ስለዚህ ይሄ እንደዚህ አይነት ነገር ደግሞ ያለበት ሰው ነው ይሄን ነገር የሚያምነው የሚያቀው ስለዚህ እኔ ደግሞ እንደዚህ ነሽ ሳይሆን ቅድም ያነሳውትን መድገም አይሆንብኝና ያ ነገር ስለሆነ ገብቶሻል ያንን ነገር ደግሞ የምታውቂው ነገር ስለሆነ ራስሽን ፈትሽ ራስሽን አንቺም ከናትሽ ጋርም ከቤተሰብ ጋር ጣብ ይሆንሽበት ባባትሽ ሞት ይሄ ስለሆነ አሁንም እንደዚህ አይነት ነገር ይቀጥላል አቢባ ይኸውልሽ ስለናትሽ ስለሚሰጣ ታንሳ እንዴ በቃ ራስሽን ዙሪያሽን ፈትሽ ይሄ ላንቺ ብሎ ነው ሐቁን እንድታቂ ነው እሱ ነበር ያልሽው እሱ ሄዶ ማለልሽ ነፃ ወጣ ስለዚህ ሌላ ደግሞ ዙሪያሽን የምታስሚው ካለ አስሚ ማንንም የምታስለው ነገር የለኝም ለምን ይለኛል እሱ እኔ ማንንም አስፈልኝም እንደዚህ አይነት ነገር ባስብ ነው እንደዚህ ነገር አላደርግም እንዴ ሀቢባ ምን ሆነሽ ነው ሰውን ምናልባት አንቺ ሌላ ሃይማኖት ተከታይ ስለሆንሽ በወንጀል ለምሳሌ አንድ ሰው ይጠረጠራል አይደለ አንድ ሰው በወንጀል ተጠርጥሮ ከዛ ወንጀል ነፃ ሲወጣ ሌላ ተጠርጣሪ ደግሞ ይፈልጋል ስለዚህ ሌላ ተጠርጣሪ ደግሞ ፈልጊ ዙሪያሽ ላይ ለማለት ፈልጎ ነው ላንቺ ብሎ ነው ሊያድንሽ ይሄንን እኮ አልኩሽ እኮ በአንቺ ምክንያት ኦኬ እዚህ ጋር ስለዚህ እግዚአብሔር እኮ አይደለንም እኮ እዚህ ጋር መተው ቁጭ ብሎ እኮ እንደዚህ ስላለ እሱ ሌላ ቦታ ተጠርጥሮ እሱ እግዚአብሔር እኔ እግዚአብሔር ዘብር ምናልባት አንቺ ሌላ ሃይማኖት ተከታይ ስለምና ሃይማኖት ተከታይ ስለሆነ ይሄ እንደዚህ አርጊ ሊለኝ ነው እኔ ቁጭ ብዬ ምን ሆነሻል ገብርኤል የዘብሩ ገብርኤል አሁንም ፍርዱን ይስጥ አመሰግናለሁ ሀቢባ አሁንም የዘብሩ ገብርኤል ፍርዱን ይስጥ አመሰግናለሁ በተረፈ ወደ ጎን እንዳይሄድ አረጋዋለሁ ያልሽ ነው በጣም ብዙ እየሄደ ነው እኔ ደግሞ እዛ ጋር አባቶችን ቢሆን አይደለም ሌላ ነገር እንደዚህ መመላለስ ማለት ነው ኢቨን ከሰላምታ ውጪ ምንም እንዳትችለታው አመሰግናለሁ በተረፈ እኔ የዘብሩ ገብርኤል ለወሩ ወር ሳይቆይ እንደው ታሪኩን ካላሳየ ምንም አልልም አመሰግናለሁ ስለመጣው ብዙ ትርፍ ነገር ሲነጋገር ዝምብለሽዋል እንደዚህ ስለራሴ ስለቤተሰብ ሲያወራ ተናገር ብያለሁ አወራ አልናገርም